ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብተወልድ ነኝ። ወደ ዜናዎቼ ከመግባቴ በፊት ሁለት አበይት ጉዳዮችን ባጭሩ ላስቀድም። የመጀመሪያው ካፒቴን ማስረሻ ሰጤን አስመልክቶ ሰሞኑን እየተሰማ ያለ መረጃ አለ። እርሱም ከነበረበት የአማራ ፋኖ ህዝባዊ ድርጅት የጎጃም እዝ ኃላፊነቱ በመልቀቅ በገዛ ፍላጎቱ ብልጽግናን መቀላቀሉን ወይም እጅ መስጠቱን የተመለከተ ነው። እሱና መስፍን ከፈለ በመሆን ማለት ነው። ይህን ጉዳይ በተመለከተ ከፈረሱ አፍ እንደሚባለው ሁሉ ከከፍተኛ የፋኖ አመራሮች ጋር በሁሉም አቅጣጫ ካሉት ጋር ለመነጋገር ሞክሬያለሁ። ዝርዝሩን አግኝቼዋለሁ። ሰፋ ባለ ሁኔታ በምናለሽ መቲ ወይም በኤምኤስ ላይ ይዤላችሁ ቀርባለሁ። በጣም ግን ደስ የሚያሰኝ መረጃ ነው እግረ መንገድን ያሰማሁት ከዋነኞቹ የፋኖ አመራሮች ማለት ነው። የአማራ ፋኖ ህዝባዊ ድርጅት አፋድና የአማራ ፋኖ ብሔራዊ ኃይል ማለትም ለእናንተ ግልጽ እንዲሆንላችሁ የነዘመነና የነ እስክንድር ድርጅት አንድነት ከ90% በላይ ተጠናቋል። በቅርቡ ምናልባትም በሚቀጥሉት ጥቂት ሳምንታት ውስጥ እንደሚበሰር ከራሳቸው ከአመራሮቹ አረጋግጫለሁ። እስካሁን ለመዘግየቱ ጉዳይ እነ ማስረሻ እጃቸው እንደነበረበትም አረጋግጫለሁ። የአንድነት ማለት ነው። ማስረሻ ሰጤ ሰሞኑ ወደ ብልጽግና ከመግባቱ በፊትም የድርጅቶቹ ውህደት አመቻች ኮሚቴ ሆኖ ቢመደብም በተቃራኒው ድርጅቶቹን ይበልጥ ለማለያየት እየሰራ ነው ተብሎ ከኃላፊነቱ እንዲነሳ ተደርጎ ነበረ። እንዲሁ ባጭሩ እንደው ሃይላይቱ ልንገራችሁ ብዬ ነው። እንዲሁም ከመንግስት ጋር እንዳንደራደር በግትር አቋሙ እንቅፋት የሆነው እስክንድር ነጋ ስለሆነ ከኃላፊነቱ መነሳት አለበት በማለት በግልጽ በተደጋጋሚ ሐሳብ እስከ ማቅረብ የደረሰ ቢሆንም ሐሳቡ በማዕከላዊ ኮሚቴ ስብሰባ ሳይቀር ውድቅ ተደርጎበት ነበር። ይህን ተከትሎ ቀሪዎቹ የድርጅቶቹ መሪዎች ቀደም ሲል የደረሱ በርካታ ጥቆማዎችን መነሻ በማድረግ እሱንና መስፍንን ከኃላፊነታቸው ገለል ብለው እንዲቆዩ አደረጓቸው። ይህን ተከትሎ ነው እንግዲህ ተንሳፋፊ የሆኑት እነ ማስሬ ከወያኔ ጋር ስለሚሰሩ በራሳችን ጊዜ ተለይነታቸዋል እያሉ የብልጽግናን አንጀት እየበሉ የሚገኙት ማለት ነው። ይሆን ሆኖ ትልቁ ነገር የፋኖች አንድነት ከቀናት በኋላ ሊበሰር መሆኑ ነው። ከቀናት ወይም ከጥቂት ሳምንታት በኋላ እንደነገርኳችሁ ዝርዝሩን አጠቃላይ ምንድን ነው የተደረገው፣ ከየት ተነስቶ የት ላይ ነው የተደረሰው፣ ይህን ማስረሻ ጉዞ የሚለውን በተመለከተ ዘርዘር አድርጌ በነገው ወይም በከነገ ወዲያው የምናለሽ መቲ ወይም ኤኤምኤስ ፕሮግራም ላይ ይዤ ለመቅረብ እሞክራለሁ። ተመልካቾቻችን፣ አድማጮቻችን፣ ሌላው አበረታች ዜና ተመልካቾቻችን፣ አድማጮቻችን፣ የእንግሊዝ መንግስት የውጭ ጉዳይ ሚኒስቴር በቀጥታ ለፋኖ ደብዳቤ መጻፉ ነው። የእንግሊዝ የውጭ ጉዳይ ሚኒስቴር በጻፈው በዚህ ደብዳቤ ጋር አጠቃላይ በአማራ ክልል የሆነ ባለው ጉዳይ ከፋኖ ኃይሎች ጋር ጭምር በአጋዥነት ለመስራት እንደሚፈልግ አስታውቋል። በአማራ ክልል ጦርነቱ ከተጀመረ ጀምሮ ምን ያህል ሰዎች እንደተፈናቀሉ፣ ምን ያህል ሰዎች እንደተገደሉ፣ ሴቶች እንደተደፈሩ፣ ብዙ ነገሮች ተማሪዎች ጭምር ከትምህርት ገበታ እንደታገዱ በዝርዝር የእንግሊዝ የውጭ ጉዳይ ሚኒስትር እንደሚያውቅ በማብራራት በዚህ ጉዳይ ላይ ገለልተኛ አጣሪ ኮሚቴ ወይም መርማሪ ኮሚቴ ወደ ክልሉ ገብቶ ምርመራ እንዲያደርግና የደረሰበትን ውጤት እንዲያሳውቅ የእንግሊዝ መንግስት አበክሮ አጠንክሮ ይሰራል በማለት በዚህ ደብዳቤ ላይ ገልጿል። ይሄ በጣም ትልቅ ተስፋ ሰጭ ነው። ይሄ ብቻ አይደለም። በእንግሊዝ የውጭ ጉዳይ ሚኒስቴር ስር ያለው የእርዳታ ድርጅት በዚህ ወቅት 700,000 ለሚጠጉ ሰዎች ለአማራ ህዝብ ድጋፍ ማድረጉን በመግለጽ አሁንም ቀጣይ ድጋፍ ማድረግ ስለሚፈልግ ፋኖች ድጋፍ እንደሚያደርጉለት ተስፋውን ገልጿል። ይህ ብቻ አይደለም። በፋኖ ኃይሎችና በብልጽግና መካከል ያለው ጦርነት እየተባባሰ መምጣቱ እንደተገነዘበ በመግለጽ ይህ ጉዳይ በገለልተኛ አደራዳሪ አካላት እልባት እንዲያገኝ የእንግሊዝ መንግስት የበኩሉን እንደሚያደርግ አሁንም ደብዳቤው ይገልጻል። የሆነ ሆኖ የእንግሊዝ መንግስት በቀጥታ ከፋኖች ጋር አብረን እንሰራለን የሚል ቀጥታ ደብዳቤ መጻፉ ትልቅ ነገር ነው። ተመልካቾቻችን፣ ይህ ዝም ብሎ አልመጣም። በጠንካራ ስራ የመጣ ውጤት መሆኑን ማመን ያስፈልጋል። እየጠነከርክ እየበረታ በምትሄድበት ጊዜ ዓለም ወደ አንተ ይመጣል። በሁሉም ነገር ላይ ድምፅህን ይሰማል ማለት ነው። ስለዚህ ከሁሉም በላይ በአማራ ክልል እየተፈጸመ ያለው ወንጀል ሊደበቅ የማይችልበት ደረጃ ላይ በመድረሱ ደስ የሚያሰኝ ነው። ጠንክሮ መሄድ
የበለጠ ጉልበትን ይሰጣልና መጠንከር ያስፈልጋል የሚለውን መልእክት ማስተላለፍ ያስፈልጋል። በማስከተል የሰዓቱን አጫጭር መረጃዎች አስከትላለሁ። በምዕራብ አማራ ቀጠና ከወንበርማ ወደ ኮኪ ሲንቀሳቀሱ በነበሩ የአገዛዙ ወታደሮች ላይ በተከፈተ ድንገተኛ ጥቃት በርካቶች ሰለባ መሆናቸው ተገልጿል። በጥቃቱ ሰለባ ከሆኑት በላይ የተመዘገበው የቁስለኛ ቁጥር በብዙ እጥፍ እንደሚበልጥ የአካባቢው ፋኖ አመራሮች ገልጸዋል። ፋኖ ከወትሮ በተለየ ሁኔታ አዳዲስ የጦር ስልቶችን በመጠቀም በአገዛዙ ኃይሎች ላይ ከባድ ጥቃት እየሰነዘረ እንደሚገኝና የአገዛዙ ወታደሮች ደግሞ ከወደ ፋኖ የሚሰነዘርባቸውን ጥቃት መቋቋም ከብዷቸው ብትንትናቸው እየወጣ መሆኑን ከየግንባሮቹ የሚደርሱ መረጃዎች ያመለክታሉ። የፋኖ አመራሩ አክለውም ከየቦታውና ከየግንባሩ የሚደርሰን መሰል መረጃ አገዛዙ እየተንኮታኮተ መሆኑን፣ በአንጻሩ ደግሞ የፋኖ ኃይሎች ከኢትዮጵያ አልፎ ለምስራቅ አፍሪካ መጻኢ ዕድል ወሳኝ ሆነው መከሰታቸውን ያመላከተ ነው ብለዋል። በሌላ በኩል በራያ ግንባር ተኩለሽ ላይ በተደረገ ተጋድሎ አንድ የመከላከያ ግዙፍ ምሽግ መሰበሩና በርካታ ያገዛዙ ወታደሮች ሰለባ መሆናቸው ተገልጿል። በተኩለሽ ዙሪያ በተደረገው ትንቅንቅ ያገዛዙ ኃይል ለወራት ገንብቶት የነበረውና ጠንካራ የተባለው ግዙፍ ምሽግ በዋርካው ምሬ ወዳጆ ልጆች ክንድ በሰዓታት ምት ተንደዋል ሲል በስፍራው የሚገኘው የመረብ ወኪል ባጠናቀረው ሪፖርት ላይ አመልክቷል። ጥቃቱ የተፈጸመው የመከላከያ ወታደሮች የአርሶ አደሮችን የእርሻ በሬ አርደው ምሽግ ውስጥ እየበሉ ባለበት ሰዓት መሆኑንም ሪፖርቱ አክሎ ገልጿል። ጥቃቱን ተከትሎ በአሁኑ ሰዓት የፋኖ ኃይሎች በሰልፍ ወደ ተኩለሽ በማምራት ላይ መሆናቸውም ታውቋል። ይህ በምስሉ ላይ የሚታየው 10 አለቃ መሳፍንት ወረታው የ25ኛ ክፍለ ጦር ሻለቃ አዛዥ አጃቢ የነበረ ሲሆን ከ7 በላይ ጓዶችን አስከትሎ በዛሬው ዕለት የአማራ ፋኖ ብሔራዊ ኃይል 206ኛ ኮርን ተቀላቅሏል። የብልጽግና ሰራዊት በየአቅጣጫው ፍርስርሱ መውጣቱና አሃዳቸውን በመክዳት ፋኖን የሚቀላቀሉ የሰራዊት አባላት ቁጥር ቀን በቀን እየጨመረ መሆኑ ተነግሯል። የ25ኛ ክፍለ ጦር ሻለቃ አዛዥ አጃቢ የነበረው 10 አለቃ መሳፍንት ወረታው ስናይፐር ይዞ ፋኖን ሲቀላቀል ገመቱ ባንቴ፣ ስዩም ቤና ሌሎችም ጓዶቹም ሙሉ ትጥቃቸውን በመያዝ 206ኛ ኮርን መቀላቀላቸው ታውቋል። ብሔራዊ ምርጫ ቦርድ ለቀጣዩ ሀገር አቀፍ ምርጫ የፓርቲ እጩዎችን መረጃ ማሰባሰቢያ ቀነ ገደብ አራዘመ። የቦርዱ ሰብሳቢ ሜላትወርቅ ኃይሉ ቦርዱ የእጩዎች ምዝገባ ከመጀመሩ በፊት ከፓርቲዎች አስፈላጊ መረጃዎችን ብቻ ከህዳር 8 እስከ ህዳር 23 ቀን ድረስ በመሰብሰብ ላይ እንደነበር ትናንት ከፓርቲዎች ጋር ባደረጉት ውይይት ላይ ገልጸዋል። ሆኖም በፓርቲዎቹ ጥያቄ መሰረት ቀነ ገደቡ እንደሚራዘም ሰብሳቢዋ አስታውቀዋል። ምርጫውን ለማካሄድ አስቻይ ሁኔታ አለው ተብለው ለተጠየቁት ጥያቄም ቦርዱ ከክልል መንግስታት የጸጥታ መረጃዎችን በመሰብሰብ ከፓርቲዎች፣ ከሲቪል ማህበረሰብ ድርጅቶችና ከመንግስት ጸጥታ አካላት ጋር እንደሚወያዩበት ገልጸዋል። ቦርዱ በመቀጠልም ከፖለቲካ ፓርቲዎችና ከሲቪል ማህበረሰብ ድርጅቶች የተውጣጡ አካላት ያካተተ ቡድን በማቋቋም አስቻይ ሁኔታ ያለባቸውን የምርጫ ክልሎች ይለያል ብለዋል። ከ25 ዓመት ወጣት የበለጠ ንቁ ነኝ ሲሉ የነበሩት ዶናልድ ትራምፕ በካቢኔ ስብሰባ ላይ አንቀላፉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው ማክሰኞ በተካሄደው የካቢኔያቸው ስብሰባ ላይ ለሰዓታት ያህል አይናቸውን ጨፍነው በመታየታቸው በስፋት ሲነገርላቸው የነበረው የንቃትና የጉልበታምነታቸው ጉዳይ አጠያቂ ሆኗል። ይህ ከመከሰቱ በፊት ፕሬዝዳንቱ አሁን ከ25 ዓመት በፊት ከነበርኩበት የበለጠ ንቁና ብልህ ነኝ በማለት መናገራቸው ይታወሳል። የ79 ዓመት ሰው የሆኑት ፕሬዝዳንት ትራምፕ ስብሰባው ለ1 ሰዓት ተኩል ያህል ሲካሄድና የካቢኔ አባሎቻቸው ስለሰሯቸው ስራዎች ሲያመሰግኗቸው በተደጋጋሚ አይናቸውን ጨፍነው ታይተዋል። የዋይት ሃውስ የፕሬስ ጸሐፊ ካሮላይን ሌቪት ግን ፕሬዝዳንቱ በጥሞና እያዳመጡና ሙሉውን የ3 ሰዓት የማራቶን የካቢኔ ስብሰባ እየመሩ እንደነበር በመግለጽ ትችቱን አስተባብለዋል። ፕሬዝዳንቱ በአንድ ወር ውስጥ ከእንቅልፍ ጋር መታገር የጀመሩ የሚመስል ሁኔታ ሲፈጠር ያሁኑ ለሁለተኛ ጊዜ መሆኑ ነው የተዘገበው። ፕሬዝዳንት ትራምፕ ቀደም ሲል የቀድሞ ፕሬዝዳንት ጆ ባይደንን በካሜራ ፊት እንቅልፍ የሚወስደው አዛውንት በማለት ከመተቸታቸውም አልፈው እውነተኛ ጉጉት ያለው ሰው በፍጹም እንቅልፍ አይወስደውም በማለት የትምክህት ቃል መናገራቸው አይዘነጋም። ከእውነት ጋር የቆረብክ ከአክ ጋር የተጋባ ከስብና የተከየትክ ከድፍረት ጋር የተታባ ምስጋና ላንተ ጋዜጠኛው የምድሩን ሳይነጽሩ ስለ ሰማይ የሚያወሩ ነቢይ የሚል መጠሪያ ከፊታቸው ያኖሩ ሀገር መንደሩን ሞልተው ከወቅቱ ጋር መስለው ሲያዱ የዋቅ አባት የእውነት ዳኛው ወኔ ወርዷል ጋዜጠኛው 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 ጋዜጠኛው
ራሳቸውን ገብተው ትውልድን በሚዘርፉ ድሃ አደጎች በጨንቃኞች እንደ ቅጠል ሲረግፉን ሻመት ንገስ እያሉ ለሹማምነት ሲለፉን ማን ተኬል ፋሬስ ብሎ ሰሌዳው ላይ በመታፉ ጨለማ ቤት የተጋዘው ያው ዘብ የእውነት ዳኛው የኔ ነቢይ የሚያርበኛ ያ ከርታታ ጋዜጠኛው 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 የሃይማኖት ካባ ለብሰው አስመሳዮች ሲሸክቱ ጌታ ነገረን ያሉ የልባቸውን ሲያወጡ ሀገር ሲፈርስ ትውልድ ሲያልቅ አንዋሽም ከቶም ያሉ እንደ ኤርምያስ ለእውነት ጉድጓድ ውስጥ የተጣሉ የዘመኑ ነቢያት የአክዘብ የእውነት ዳኛዎች እነሱ ናቸው ተስፋዎች አዎ እነሱ ጋዜጠኞች ወረርሽኝ ሲከሰት ፈርተው የማይተኙ በጦርነት መሃል ቀድመው የሚገኙ በሕዝባቸው ስቃይ በስጋት የሚያልጉ ከአምባገነኖች ጋር የሚተናነቁ በፍርሃት በጥቅም ሳይር መጠመጡ ለሙያቸው ክብር ነፍስን የሚሰጡ ያክ የእውነት ዳኪዎች እነሱ ናቸው ጋዜጠኞች በቆብና በሱፍ የተሸፈኑት ከአክዓብ ጋር ሲያምጥ በነናቡት የመሬት ላይ ቤቶቻቸውን ሲያንጥ እንደ ዮናታን በድፍረት ንጉሥን የሚገስጦ ለስማቸው መጠሪያ ያምልኮ ማረግ ያላስቀረቶ ያግዘብ የእውነት ዳኞች የዘመናችን ነቢያት እውነተኛ ጋዜጠኞች። ተመልካቾቻችን አድማጮቻችን ስትከታተሉት የነበረው የሰዓቱ መረጃዎች እነዚህ ነበሩ። ለትክክለኛ ለወቅታዊ ለፈጣን መረጃዎች እንዲሁም ለቁም ነገር አዘል ዝግጅቶች ዳሬ ኒውስን ይከታተሉ። ኢትዮጵያ ሀገራችን ምስራቅ አፍሪካችን በሰላም በአንድነት በሞገስ በነጻነት በፍቅርና በክብር ለዘላለም ይኑሩ።